አልጋ ላይ መጣል ከፈለክ እንደዚህ ጻፍላት። ስድስቱ የሚያሸንፉ ቴክስቶች። በጥሞና ስማ ወንድሜ፣ የማካፍልህ ምክር ብቻ ስላልሆነ ከሴቶች ጋር የምትገናኝበትን መንገድ ነው የምነግርህ። በጽሁፍ መልእክት ብቻ ልቧን እንደ ቅቤ አቅልጠህ ለመተኛት የምትችልባቸውን ዘዴዎች እነግርሃለሁ። ስልክህን በማየት ብቻ አፍጥጠህ ተቀምጠህ ታውቃለህ? መጠበቅ፣ ተስፋ ማድረግ፣ ከመጠን በላይ ማሰብ፣ መልእክቱ ተልኮ እንደሆነ በማረጋገጥ ከዚያም እንደተነበበ ደግሞ በማረጋገጥ ብዙ ጠብቀህ ታውቃለህ? እና በመጨረሻ የምታገኘው ደረቅ እሺ ወይም ደግሞ የከፋውን ዝምታ ነው። የጽሁፍ መልእክት ተግባር አይደለም፣ መሳሪያ ነው። በዓላማና ስልት ሲጠቀሙበት ደስታን ሊያቀጣጥል፣ ናፍቆትን ሊፈጥርና እሷ እንድትናፍቅ አንተን እንድታልም መስመር ላይ ባትሆንም እንኳን በጣም ጠንካራ ግንኙነትን ሊገነባ የሚችል መሳሪያ ነው። ይህ ስለ ማጭበርበር አይደለም፣ ስለ ሰው ስሜቶች መረዳትና የማይረሳ የትውስታ ሰዓት ለመፍጠር ቃላትን መጠቀም ነው። እነዚህ መልስ ለማግኘት የሚረዱ ምክሮች ብቻ አይደሉም፣ መልእክቶችህን እንድትጠባበቅ የሚያደርጉ፣ ስምህን በስክሪኗ ላይ በወጣ ቁጥር ጥልቅ የሆነ ነገር እንዲሰማት የሚያደርጉ ስልቶች ናቸው። እንደገና ስማኝና አንተ በእውነት ምን አይነት ሰው እንደሆን ካስብ። ለማደግ ራስህን ተገዳደርና ጠይቅ። በዓላማ እየጻፍክ ነው ወይስ ዝም ብለህ እያሳደድክ ነው? አብዛኞቹ ወንዶች ለማስደመም ይጽፋሉ፣ ነገር ግን በእውነተኛ ኃይለኛ ሰው ዝምታ ውስጥ ጥንካሬ እንዲሰማት ጽሑፍ ይልካል። ይህ በመንፈሳዊነት ውስጥም መሰረታዊ ለውጥ ነው። መጽሐፍ ስለማሳየት፣ ስለ ብልሃትነት ማሳየት ወይም በክፍሉ ውስጥ እጅግ ድምፃዊ እንደሆንክ ማረጋገጥ አይደለም። ጸጥ ያለ ማግኘታዊ መገኘት በመፍጠር እሷን ወደ አንተ የሚስብ፣ በቃላትህ ስውር ጥልቅ የሆነ ስሜት እንዲሰማት የሚያደርግ ነው። ይህ ከዚህ በፊት ፈጽሞ ያልተማርከው ነገር ነው እና አብረኸኝ ቆይ። ዛሬ መቼም ተምረህ ማታውቀውን ትምህርት ስለምትማር መልካም ቆይታ። አንደኛውና የመጀመሪያው የማወቅ ጉጉቷን ይቀስቅስ። የመጀመሪያው ሚስጥር የማታለል ፍንጣሪ ማቀጣጠል ነው። የሴት አእምሮ ከሎጂክ ጋር አንድ አይደለም፣ በሚስጥር የተያዘ ነው። ምክንያቱም ሁሉንም ነገር ስታውቅ ምንም አይሰማትም። ሁሉንም ካርዶችን ጠረጴዛ ላይ ስታወጣ፣ ሁሉንም ዝርዝሮች አስቀድመ ስትገልጽ ሴራው ይጠፋና ከእሱ ጋር ስሜታዊ ኢንቨስትመንቷ ይሞታል። ግን ሁሉም ነገር ሳታውቅ ስትቀር ያኔ ልቧ መሮጥ የሚጀምረው። ሚስጥር የማወቅ ጉጉቷን ለመክፈት ቁልፍ ነው፣ ወደ ውስጥ እንድታዘንብና የበለጠ እንድትመኝ ለማድረግ። የማወቅ ጉጉት በአእምሮ ውስጥ እንደማሳከክ ነው። እንድታክ በደፈርክ ቁጥር የበለጠ ወደ ውስጥ ትጎትታለች። ሰዎች ያልታወቀውን ለማሳደድ የተነደፉ ናቸው። ለዚህ ነው ወደ ያልተፈቱ እንቆቅልሾች፣ የማስደንቁ መጨረሻዎችና አሳሳቢ ታሪኮች የምንሳበው። አብዛኞቹ ወንዶች ግን እንደ ሃይ እንዴት ነሽ? እንዴት እየሄደ ነው? ጥሩ ቀን እንደምታሳልፊ ተስፋ አደርጋለሁ አይነት የሞቱ መልእክቶችን ይልካሉ። እነዚህ አስተማማኝ ጨዋዎች ናቸው፣ ግን ሙሉ በሙሉ ህይወት የለሽ ናቸው። አሰልቺ፣ ተደጋጋሚ፣ ምንም ተጽዕኖ የሌላቸው ናቸው። ስሜቷን አያነቃቁም፣ ምናቧን አያቀጣጥሉም፣ ወይም ምንም አይነት ውጥረት አይፈጥሩም። በምትኩ ጸጥ ያለ ኃይል ያለው ሰው ሁሉንም ታሪክ አይገልጽም። ምናቧን ለማነቃቃት በቂ ብቻ ይሰጣል። እሷን የሚያጓጉ ክፍትና በቂ ሚስጥር የተሞሉ መልእክቶችን ይጽፋሉ እሷን ለመሳብ። ይህን ምሳሌ እንመልከት። ትናንትና ምሽት በህልሜ እንግዳ ነገር አደረግሽ። በአንቺ ላይ ሌላ ሰው ያላየው ነገር አየው። አሁን ወደ አእምሮ የመጣሽ ግን አንቺ በምታስቢው ምክንያት አይደለም በላት። እነዚህ ቃላት ብቻ አይደሉም፣ በአእምሯ እንቆቅልሾች ናቸው። በአእምሯ ውስጥ ጥያቄዎችን ለመትከል በጥንቃቄ የተነደፉ ስልቶች ናቸው። በአእምሯ ውስጥ ጥያቄዎችን ይተክላሉ እና ጥያቄዎቹ ሱስ ናቸው። በዚህ ህልም ውስጥ ምን ሆነ? በእኔ ላይ ምን አየ? ለምን ወደ አእምሮዬ መጣ? እያለች ትገረማለች። አሁን ደግሞ በህልምህ ምን አደረግኩ? ምን አየህ? ምክንያቱ ምንድን ነው ብላ ትጠይቃለች። የተለዋዋጭ ሁኔታዎችን ቀይረሃል። እሷ አሁን ታሪኩን እያሳደደች ነው። የሚቀጥለውን ክፍል ለማወቅ ኢንቨስት አድርጋለች። ሁሉንም ታሪክ ወዲያውኑ አትስጥ፣ ቀስ በቀስ ስጣት። ይህ የማወቅ ጉጉትን የማነሳሳት ጥበብ ነው። የበለጠ እንድትመኝ በማድረግ ባልታወቀ ኃይል ወደ አንተ ምህዋር እንድትሳብ ማድረግ ነው። ግን እዚያ አትቁም፣ ምክንያቱም የሚቀጥለው ሚስጥር ከፍተኛ ዋጋ ያላቸው ወንዶች እንኳን ብዙውን ጊዜ እየጣሱት እንደሆነ የማያውቁት ነገር ነው። ጨዋታውን የሚረዱት እንኳን እዚህ ላይ ሊሰናከሉ ይችላሉ። ነገር ግን ይህን ሚስጥር ማስተናገድህ የጽሁፍ መላክ ወደ ሌላ ደረጃ ይወስደዋል እና ይህንን ስታስተካክል የማወቅ ጉጉት ብቻ ሳይሆን ከአንተ ጋር ለመሆን ትመኛለች። ሁለተኛው ሚስጥር ኃይለኛ ትንበያ ፍጠር።
የማወቅ ጉጉት እሳትን ያቀጣጥላል፣ ነገር ግን ትንበያ ሌሊቱን ሙሉ እንዲነድ ያደርገዋል። ሁለተኛ ሚስጥር ስለምት ነው። እሷ እንድትሳተፍና የበለጠ እንድትመኝ ለማድረግ መገደብን ስለመጠቀም ነው። አብዛኞቹ ወንዶች ሁሉንም ነገር የሚገልጹበት ቅጽበት ያቸኩሉታል። ለማስደመም ወይም ለመገናኘት በሚያደርጉት ጥረት ሁሉንም ዝርዝር በአንድ ጊዜ ያፈሳሉ። ለሴራ ወይም ለጥርጣሬ ቦታ አይተውም። ነገር ግን መገኘት ያለው ሰው የመገደብ ኃይልን ያውቃል። በእሷ ላይ መረጃን አያጠለቀልቅም ወይም በሀሳቦቹ አያጨናንቃትም። ቀጣዩን ቃል እንድትለምን ያደርጋታል። ይህ ስለምትመፍጠር ነው። እሷ በጉጉት እንድትጠብቅ የሚያደርጋት የቃላት ዳንስ ነው። የተለመደ ወንድ ጽሑፍ እና ነጻጽር፣ አንድ ነገር ገዛሁልሽ፣ ለአንቺ እቅድ አለኝ፣ ዜና አለኝ ይላል። እነዚህ ግልጽ ናቸው፣ ግልብ ናቸው፣ ቀለም የላቸውም፣ ጥልቅ የላቸውም፣ ለምናቧ ቦታ የላቸውም። አእምሮዋ የሚጫወትበት ሚስጥር የለም። እንድትሳተፍ ወይም ደግሞ የማወቅ ጉጉቷን እንድትቀሰቅስ አይጋብዟትም። እነዚህ ዝም ብለው የሚደርሱና የሚጠፉ አባባሎች ናቸው። ተተኩሶ እንደከሸፈ ጥይት ናቸው። ጽሑፎችህ እሷን ወደ ታሪክ ውስጥ ለመጎተት የተሰሩ ናቸው። ንቁ ተሳታፊ ለማድረግ ተጠቀምባቸው። እንደዚህ ጻፍላት። ከዚህ በፊት በአንቺ ላይ የሆነ ነገር አየው፣ ትዝ አለኝ። ምን እንደሆነ ገምቺ። ለአርብ የሆነ ነገር አቅጄ ነበር፣ ነገር ግን መጀመሪያ አስገራሚ ነገሮችን ትወጃለሽ። በአንቺ ላይ የሆነ ነገር ተገነዘብኩ በላት። እነዚህ መልእክቶች መረጃ ብቻ አይደሉም፣ ምናቧን ያነቃቃሉ። አሁን እሷ እያነበበች ብቻ አይደለም፣ እየተጫወተች እያሰበች ነው። በስሜት ተገናኝታለች። ያየኸውን፣ ያቀድከውን፣ በእሷ ላይ የተረዳኸውን እያየች ነው። አንተን እያሰበች ነው። ጽሑፍ በማትልክበት ጊዜም ቢሆን በመልስ መካከል እያሰበች ነው እና ያንን ነው አስማት የምትለው። የዚህ ምስጢር ቁልፍ መገደብ ነው። መልሱን ወዲያውኑ አትስጥ። በምትኩ ወደ ኋላ ተመለስ። መጀመሪያ ገምች በል፣ ምናልባት በኋላ በላት። በእውነት ማወቅ ከፈለግሽ በኋላ ነግርሻለሁ በላት። ወደ ኋላ በመመለስ ውይይቱን ወደ ጨዋታ፣ ወደ ዳንስ፣ ወደ ፊልም ትዕይንት ትለውጣለህ። ስክሪፕቱን የምትይዘው አንተ ነህና እሷ ቀጣዩን መስመርህን ትጠብቃለች። አንተ ተቆጣጣሪ ነህ፣ በኃይል ወይም በጀግንነት ሳይሆን በስውር ትንበያ ጥበብ። በዚያ ነው የምትቆጣጠረው። ድምፅህን ከፍ ሳታደርግ እኔ አልፋ ነኝ ሳትል፣ ምክንያቱም እውነተኛ ኃይል ፈጽሞ ጮክ አይልም። ጸጥ ያለ ሆን ተብሎና ማግኔታዊ ነው። ለአፍታ ቆም ስትል ወደ ውስጥ ትጎትታታለህ። ግን ገና እየጀመርን ነው። ቀጣዩ ሚስጥር ሴቶች ፈጽሞ አስቀድመው የማያምኑት ነገር ነው። እውነተኛነት የሚያንቀሳቅሳቸው ነገር ላይ ያልተነገረ እውነት ነው። ጊዜያዊ መስተጋብርን ከዘለቄታዊ ግንዛቤ የሚለየው ምንድን ነው? ነገር ግን በህይወቷ ውስጥ የሚያልፍ ጊዜ እንደምትሆን ወይም ፈጽሞ ልትረሳው የማትችለው ሰው እንደምትሆን የሚወስነው። ሶስተኛው ነፍሷን የሚነካ ምስጋና ስጣት። እስቲ ምስልን ሳል ለአፍታ ቆም በል። አይኖችን ጨፍነህ እሷ በአልጋ ላይ ተኝታ አስብ። ስልኳን ይዛ ጽሑፎችን፣ ኢሞጆችን፣ ማሳወቂያዎችን እያየች በመቶዎች የሚቆጠሩ ሁሉ አንድ ነገር ላይ ይላሉ። ሄ ሴክሲ፣ በጣም ውብነሽ፣ ከንፈሮች ያምራሉ ብለው ብዙዎች ይጽፉላታል። እነዚህ መልእክቶች በብዛት የሚገኙ ናቸው። የገቢ መልእክት ሳጥኗን ላዩን በሆነ ምስጋና ያጥለቀልቁታል። ከድምፅ ጋር ይቀላቀላሉ እና ምንም ነገር ሳትናገር ዝም ብላ ታነባቸዋለች። ምክንያቱም አንዳቸውም አልነኳትም፣ አንዳቸውም እውነተኛ ተጽዕኖ የላቸውም። እነዚህ መልእክቶች ጊዜያዊ የሚረሱ ናቸው እና በጥልቅ በሆነ ደረጃ ሊነኩ አልቻሉም። ግን አንተ የማታየውን ትገነዘባለህ። በዝምታ ውበት ታያታለህ። በጸጥታ ውስጥ ያለውን ጥንካሬ፣ በአእምሯ ውስጥ ያለውን ልስላሴ። ምስጋናዎች በዓላማ የተሰሩ ናቸው። ማንነቷን ለማረጋገጥ የታቀዱ ናቸው። እነዚህ መልእክቶችን ላክላት። አእምሮሽ የሚሰራበት መንገድ በጣም ውብ ነው። ብዙ ሴቶች እንዳንቺ አያስቡም በላት። ይህ ብልሃትነቷንና ልዩነቷን ያከብራል። በእውነት እንድትታይ ያደርጋታል። ይህ ጸጥ ያለ ጥንካሬ ያለሽ፣ ሌሎች ባያዩም እኔ እንኳን አየዋለው የሚል ነው። ይህ የመቋቋም ችሎታዋን፣ በውስጧ ያላትን ኃይል ያሳያል። እነዚህ ሙገሳዎች አይደሉም፣ ነጸብራቆች ናቸው። ለነፍሷ መስታወት ይዘሃል። እሷ የረሳችውን የራሷን ገጽ ታሳያታለህ። ይህ ኃይለኛ ነው፣ ምክንያቱም አብዛኞቹ ወንዶች የማይደርሱበትን ደረጃ ያረጋግጥላታል። አራተኛው ስሜታዊ መስታወትን ተጠቀም። እያንዳንዷ ሴት የምትናገርም ሆነ ዝምተኛ ሳትገልጸው የመረዳት ዓለም አቀፋዊ ፍላጎት አላት። አብዛኞቹ ወንዶች ይህንን በሙሉ ይስቱታል። አብዛኞቹ ወንዶች ቃላቱን ይሰማሉ፣ ግን ከኋላቸው ያለውን ስሜት አይሰማቸውም። ምላሽ ይሰጣሉ፣ ግን አያንጸባርቁትም። ትንሽ ብቻ ስትከፍት፣ ከዓለሟ አንድ ክፍል ስታካፍል፣ ተራ ወንድ እሺ ብሎ ይመልሳል። ጥሩ፣ አሪፍ። እነዚህ ምላሾች ጠፍጣፋ፣ ውድቅ የሚያደርጉና ተጋላጭነቷ ወደ ባዶነት እንደተጣለ እንዲሰማት ያደርጋሉ።
ጠፍጣፋ፣ ህይወት የለሽ፣ ባዶ። ስሜቷን ወደ ባዶናት እንደጣልክባት የመገኘት እጥረትን ያሳያሉ። ስሜቷን በእውነት መሳተፍ አለመቻል። ነገር ግን መገኘት ያለው ሰው ማዳመጥ ብቻ አይደለም፣ ይሰማዋል እና ከሁሉም በላይ ያንጸባርቃል። ቃላቶቿን እየሰማ ብቻ ሳይሆን የስሜቷን ክብደት እየተሰማህ እንደሆነ ታሳያታለህ። አንቺ ከምታስቢ በላይ ጠንካራ ነሽ በላት። ይህ የመቋቋም ችሎታዋን ያጎላል። ሌሎች በዚህ ሁኔታ ውስጥ ተስፋ ሊቆርጡ ይችሉ ነበረ። ያ የአንቺ ጥንካሬ ነው በላት። ይህ ትግሏን እንደምታይና ጽናቷን እንደምታደንቅ ያሳያል። ይህ ምስጋና ብቻ አይደለም፣ ይህ ነው ስሜታዊ መስታወት የምትለው። ቃላቶችህ ስሜቷን መልሰው ያንጸባርቁታል። በምትሰማው ነገር ውስጥ ብቻዋን እንዳልሆነች ያሳያታል። ሙሉ በሙሉ መገኘትህ እሷን የታየችና የተረዳች እንድትሆን ያደርጋታል። በምትሰማው ነገር ውስጥ ብቻዋን እንዳልሆነች ታደርጋለች። አንድ ሰው በሎጂክ ሳይሆን በዝምታ እንደሚረዳ ታውቃለች። ይህ ስለ ስሜታዊ ጥልቀት ነው፣ ስለ መጠን አይደለም። ምክንያቱም እውነተኛ ስሜታዊ መገኘት የምትናገረውን ያህል አይደለም። እያንዳንዱ ቃል ጥልቅ ነው። ይህ ጸጥ ያለ ጥንካሬ ነው እና ጥልቅ በሆነ መንገድ የሚጓዝ ግንኙነትን ይፈጥራል። አሁን ተዘጋጅ፣ ምክንያቱም ሚስጥር ቁጥር 5 የሚያሳየው ጉልበቷ በድንገት ሲቀየር የሚፈጥረው ቅጽበት ነው። ስትገፋ ስትሄድና አብዛኞቹ ወንዶች ሲደነግጡ እዚህ ነው መረጋጋት የሚለይህ ወይም አንተ የተለየህ እንደሆንክ ታረጋግጣለህ። ግን አንተ አይደለህም። ምክንያቱም አንተ እንድትረጋጋ የሚያደርግና እሷን ወደ አንተ እንድትመጣ የሚያደርግ እንቅስቃሴ ትማራለህ፣ እሷን ሳታሳድድ ስትቀር። 5ኛው የዝምታን ኃይል ተማር። እዚህ ላይ አሰቃቂ ለውጥ አምጪ እውነት አለ። ሁኔታው ሲቀየር፣ መልሶቿ ሲቀንሱ ወይም ሲቀዘቅዙ፣ የተሰማህ ሙቀት መጥፋት ሲጀምር፣ አብዛኞቹ ወንዶች በግፊቱ ይንኮታኮታሉ። ስትገፋ ሙቀቱ ወደ ቅዝቃሴ ሲለወጥ፣ ጉልበቱ ሲቀየርና እሷን ስትሸሻት ሲሰማህ አታሳድድ። ማሳደድ ተስፋ መቁረጥን ያሳያል እና ትኩረቷን ለማሳደድ በሞከርክበት ቅጽበት ቀድመ ተሸንፈሃል። የተለመደው ወንድ ዝምታን መቋቋም አይችልም፣ ይደነግጣል፣ ድርብ ጽሑፎችን ይልካል፣ ታሪኳን ይመለከታል፣ መስመር ላይ መግባቷን ይከታተላል እና አሁን እንደ ለማኝ በተዘጋ በር ላይ ይጠብቃል። በጭንቀት ዑደት ውስጥ ተይዟል። ግን አንተ የተለመደ ወንድ አይደለህም። ዝምታ ድክመት እንዳልሆነ ተረድተሃል። መልእክት ነው፣ መሳሪያ ነው፣ መስታወት ነው። ጽሑፍ ላለመላክ ስትመርጥ የሚታወቅ ብቻ ሳይሆን አደገኛም ነው። ዝምታህ ባዶነትን ይፈጥራል። ይህም እሷን መቅረትህን እንድትጋፈጥ ያስገድዳታል። በድንገት በአእምሯ በጥያቄዎች ይሞላል። ለምን ቆመ? አጣሁት፣ በቂ አይደለሁም፣ ረሳኝ ትላለች። እነዚህ ጥያቄዎች የኃይል ተለዋዋጭነትን ወደ አንተ ይለውጣሉ እና ያኔ ነው ኃይሉ የሚቀየረው። ምክንያቱም እውነተኛ የበላይነት ጩኸት አይደለም፣ አይከራከርም፣ አያብራራም፣ አይለምንም። የጸጥታ ወደ ኋላ መመለስ ነው የመቅረትህ ክብደት እንዲሰማት የሚያደርግ። ዝምታህ ድምፆችህን ይናገራል፣ ወደ ውስጥ የሚጎትታት ውጥረት ይፈጥራል። ስለዚህ በሚቀጥለው ጊዜ ስትገፋህ አትድረስባት፣ ዝም በል። እንድትገረም ፍቀድላት። የመቅረት ክብደት እንድትሰማ ፍቀድላት። ፈጽሞ ያልመጣ ማዕበል ሆኖ ግን ልቧን በእርግጠኝነት በሌለበት የሰከረ አድርገው። ይህ ስለማታለል አይደለም፣ ዋጋ ያለው ሰው መሆንህን ማሳየት ነው። ትኩረት የማይል ሰው የዝምታን ኃይል ስትቆጣጠር ግንኙነትን ማሳደድ አያስፈልግህም። ልታጣው የማትፈልገው ግንኙነት ትሆናለህ። ዝምታህ መስታወት ይሆናል፣ የራሷን ስሜት እያሳየ እና ወደ አንተ እየጎተታት ነው። ቀጥሎ ሚስጥር ቁጥር 6 በህይወቷ ውስጥ የዘላለም ምልክት እንዴት እንደምትተው ያስተምርሃል። ውይይቱ ካበቃ ከረጅም ጊዜ በኋላም ቢሆን። 6ኛውና የመጨረሻው በከፍተኛ ደረጃ ጨርስ። ጊዜ ሁሉም ነገር ነው ወንድሜ። አብዛኞቹ ወንዶች መቼ ማቆም እንዳለባቸው አያውቁም። ስሜቷ ቀስ በቀስ እስኪጠፋ ድረስ መልእክት ይቀጣጥላሉ። በአሳዛኝ ሁኔታ ውይይቱን በከፍተኛ ደረጃ አልፈው ያራዝሙታል። ወደ አሰልችነት ወይም አስቸጋሪነት እንዲቀየር ያደርጉታል። እንደተናፈቁ መቅረት ሲገባቸው ይሰለቻሉ። ነገር ግን ኃይል ያለው ሰው ውይይቱን ሙሉ በሙሉ ከመጥፋቱ በፊት ያቆማል። እሳቱ አሁንም እየነደደ እያለ ይሄዳል። ምክንያቱም እሷ የማትረሰው እንቅስቃሴ ነው። በጣም የሚያጓጓ ክፍል ላይ ያቆመን ተከታታይ ድራማ አትረሰውም አይደል? አንተም እሷ ጋር ስታወራ አንጠልጥለህ መተው ጀምር። በጥፍሯ አቁማት። አንተ ባትኖርም እንኳን መገኘት እንዲሰማት የሚያደርግ ነው። እነዚህ ኃይለኛ መጨረሻዎች ሞክራቸው እስኪ። ከጠበቅኩት በላይ አስቀሽኛል ስትላት ይሄ ውይይቱን ደስታ ያሳያል። ለበለጠ ቦታ እየሰጠሃት ነው። ከአንቺ ጋር ማውራት አደገኛ ነው፣ በጣም አስደሳች ነው በላት። አሁን እዚህ ላይ አቁም። ይህ ተጫዋች በራስ መተማመን ያለውና አጓጊ ነው እና ከዚያ ትጠፋለህ፣ ወደኋላ ትመለሳለህ።
እሷ ውይይቱ ከፍተኛ ደረጃ ላይ ያለ ትተሃት ትሄዳለህ። ለምን? ምክንያቱም ውይይቱ ከፍተኛ ደረጃ ላይ ያለ ስትሄድ ጽሁፎቹን ብቻ አታስታውስም፣ እንዴት እንዲሰማት እንዳደረካት ታስታውሳለች። ቃላቶችህ በአእምሯ ውስጥ ታጫውታለች። ውይይቱን እንደገና ታነባለች እና ስምህ በስክሪኗ ላይ እንደገና እስኪበራ ድረስ ትጠብቃለች። ስሜታዊ የሆነ ዘርዘርተሃል። ሌሎች ወንዶች ችላ እስኪባሉ ወይም እስኪጠፉ ድረስ መልእክት የሚልኩ ሲሆን የአንተ ዝምታህ ደስታን የሚፈጥር ነው። መቅረትህ የበለጠ እንድትመኝ ያደርጋታል። ታሪኩን እንደ ንጉሥ ጨርሰሃል። ስላለቀ ሳይሆን እውነተኛ ኃይል መቼ ማቆም እንዳለበት በማወቅ ላይ ስለሆነ እሷን እንድትመኝ ታደርጋታለህ። አንተ ማጭበርበር ስለምትችል ሳይሆን ጊዜንና የመገኘት ኃይልን ስለተረዳህ ነው። ስለዚህ አሁን ወንድሜ ስለ መልካም ጠዋት ጽሁፎች እንዳልሆነ ታውቃለህ። እንደ ጠፋ ውሻ መልሷን ማሳደድ አይደለም፣ ስለ ጥልቅ የሆነ ነገር ነው። ጉልበትን መቆጣጠር፣ ትኩረትን መሳብ፣ የማይረሳ መሆን ነው። ይህ ግንኙነትን የማስተናገድ ጥበብ ነው። ቃላትን በትክክለኛና በዓላማ ስለመጠቀም ነው። ማስመሰል አያስፈልግም። ያልሆንከውን ሰው መሆን አያስፈልግም። የሚያስፈልግህ ዝምታን፣ በራስ መተማመንና የተረጋጋ ጥንካሬን ማስተናገድ ብቻ ነው። ያ ነው ዋነኛው ትምህርት። እውነተኛ ኃይል ጮክ ያለ አይደለም፣ ጸጥ ያለ፣ ታጋሽ፣ ሆን ተብሎ የተደረገ ነው። ቦታ የመያዝ ችሎታ ነው። ሳትጮህ ተጽዕኖ የመፍጠር በዋጋው የጸና ሰው የመሆንና እነዚህ 6 ሚስጥሮች ከተጠቀምክ መልስ እንድትሰጥ ብቻ አታደርጋትም። ስምህ በስክሪኗ ላይ በወጣ ቁጥር የሆነ ነገር እንዲሰማ ታደርጋለህ። ያ ነው እውነተኛ ድል። ምላሽ ብቻ ሳይሆን የሚዘገይ ስሜታዊ ግንኙነት። በእርግጠኝነት ከዚህ ጽሁፍ ወይም ደግሞ ከዚህ መልእክት ከዚህ ቪዲዮ በጣም ብዙ ነገር ተረድተህ ራስክን እንደምትቀይር የምትፈልገውን ነገር በምትፈልገው ሰዓት ማግኘት እንደምችል ተስፋ አደርጋለሁ። አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ